ሰላም ሰላም የሲቲ ፋሚሊያንስ ይህ የዛው ፓርት 5 ነው። ትሬንድን ቻርት ላይ ገብተን ግልጽ እናደርጋለን ማለት ነው። ኦኬ እሺ አሁን ፕሪቪየስ ቪዲዮ እንዳያችሁት ስለ ትሬንድ ስለ ሃየር ሃይ ምናምን እና ሳይድዌይ የተባሉትን የተወሰነ አይታችኋል። አሁን ደግሞ ቻርት ላይ በደንብ ተከታተሉ። ሙሉ ቪዲዮ መጨረስ እንዳትረሱ። ለቻናሉ አዲስ ከሆናችሁ ያው ሰብስክራይብ አድርጉ። ወደ ቪዲዮአችን እንሂድ። እሺ ከአፕ ትሬንድ እንትን እንበል። አፕ ትሬንድ ማለት አሁን ለምሳሌ እዚህ ጋር የምታዩት ማለት ነው። ይሄኛው ይህ ምንድነው? አፕ ትሬንድ። ይህ ደግሞ ምንድነው? አሁን ከረንት ፕራይስ ያለው ቦታ ላይ ማለት ነው። ይችኛዋ ማርኬቱ ምን እያደረገ ነው ሄደው ወደ ላይ እያሻሻለ ፕራይስ ሄደ። አፕ ትሬንድ ማለት ነው። ፕራይስ እንደምታዩት ደግሞ ፎል እያደረገ ነው። ይህ ደግሞ ምን ይባላል? ዳውን ትሬንድ ይባላል ማለት ነው። ግልጽ ነው። እሺ እዚህ ጋር አሁን ለምንድነው አፕ ትሬንድ የሆነው ካላችሁኝ፣ ምክንያቱም ፕራይስ ምን እያደረገ ነው? እየጨመረ ነው እንጂ እየቀነሰ አይደለም አይደለ? እንደምታዩት እየጨመረ ነው። ጨመረ። እዚህ ጋር መውረድ ጀመረ ማለት ነው። ፕራይስ ፎል ማድረግ ጀመረ። ልክ ፕራይስ ወደ ላይ በሚሄድ ታይም ምን ይባላል? አፕ ትሬንድ። ወደ ታች በሚሆን ሰዓት ደግሞ ዳውን ትሬንድ ይባላል ማለት ነው። አይ ቲንክ ትሬንዶች ምናምን በጣም ቀላል ነው እና እሺ ሳይድ ዌይን እንትን ልበላችሁ። አሪፍ ምሳሌ ያለበት ቦታ እንሄድና እሺ እዚህ ጋር ይሻላል። ኦኬ ሳይድ ዌይ ደግሞ እንደምታዩት ይሄኛው ሳይድ ይችኛው ማለት ነው። ፕራይስ ምን ማድረግ አልቻለም፣ በቃ ሊቀጥል አልቻለም። ጀስት እዛው በዛው ማለት ነው። ይህ ምን ይባላል? ሳይድ ትሬንድ ይባላል ማለት ነው። ይህ የምትመለከቱት ማለት ነው። ከዛ በኋላ ምን ማድረግ ጀመረ? አፕ ትሬንድ ሆነ ማለት ነው። ኢቭን አሁን ቀላል እንትን ላሳያችሁ። ይሄኛው ምን ብለናል? ሳይድ ትሬንድ አለን አይደለ? ከዛ ይሄ ደግሞ ምን እያደረገ ነው? አፕ ትሬንድ ማለት ነው። እስከዚህ ድረስ አፕ ትሬንድ ነበር። ከዛ በኋላ እዚህ ጋር ደግሞ እንደምትመለከቱት ምን ሆነ? ዳውን ትሬንድ። ግልጽ ነው በጣም። እሺ አሁን ደግሞ ስለ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እና ሎወር ሃይ ሎወር ሎ ምናምን የሚባሉትን ላሳያችሁ ማለት ነው። አሁን ፕራይስ ሲወጣ እዚች ጋር ምን አድርጓል? በአንዴ ወደ ላይ አልወጣም አይደለ? ይችኛዋ ሎ ናት ብንል ይሄኛው፣ ከዛ ይችኛዋ ይሄ ሎ ከሆነ ይሄ ምን ይሆናል? ሃይ። ይችኛዋ ምን ትሆናለች? ሎ። ሃየር ሃይ ሃየር ሎ ሃየር ሃይ። ይችኛዋ ሎወር ሎ ናት፣ ግን በቃ ጀስት እሺ ሃየር ሎን በለው ምክንያቱም ፕራይስ አፕዴት እያደረገ ስለሆነ እንጂ ያው ሎ ናት። ሎ በምትለው ነው። እዚች ጋር ሃየር ሃይ እስከዚህ ድረስ ማለት ነው። ከዛ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ እያለ ምን እያደረገ ነው? ማርኬት ራሱን እያሻሻለ ወደ ላይ እየወጣ ነው ማለት ነው። በአንዴ ወደ ላይ አታዩም፣ ምክንያቱም ማርኬት እንደዛ መሄድ አይችልም። በቃ ህግ ነው። ሲወርድ ምናምን መጨናነቅ ምናምን ላይክ ባይ ገብታችሁ ወይም ደግሞ ሴል ገብታችሁ እየሸጣችሁ ወይም ደግሞ እየገዛችሁ ፕራይስ ወደ ታች ቢወርድ ወይም ደግሞ ወደ ላይ ቢወጣ ጀስት ይሄ የማርኬቱ ባህሪ ነው። ግዴታ ለመውጣት መውረድ አለበት፣ ለመውረድም ደግሞ መውጣት አለበት። ግልጽ ነው። እሺ ወደ ሎወር ሎ ምናምን የሚባሉትን ደግሞ እንትን ልበላችሁ። እሺ ይሄኛው ሃይ ነው። ሎ ሎወር ሃይ ሎወር 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 ሎ። ፕራይስ ምን እያደረገ ነው ሄደው? ከሃይ ጀመረ ሎ። ፕራይስ ምን እያደረገ ነው? እያሻሻለ እየሄደ ነው ማለት ነው። ለመውረድም ግዴታ መውጣት አለበታ።
ህግ ነው፣ የማርኬቱ ባህሪ ነው። ይህ በአንዴ ዝም ብሎ ማርኬቱ እንዲህ አይወርድም፣ መውረድ አይችልም። እንዲህ መውረድ አይችልም። የተወሰነ ፕራይስ አፕዴት ማድረግ አለበት። አሁን እዚህ ፕራይስ ለመጨረሻ ጊዜ የወረደው እዚህ ድረስ ነበር አይደለ? ፕራይስ እዚህ ጋር መውረድ እንደዚህ ዝም ብሎ መውረድ አይችልም። ሃዮችን ማድረግ አለበት። ሃዮችን ሲያደርግ ያው ኢንትሪዎችን ያው ይሰጣል። እሱ ወደፊት ወደብ እንመጣበታለን። ግልጽ ነው። ግልጽ ካልሆነ ደጋግማችሁ እዩት ይህንን ቪዲዮ። አይ ሆፕ ደግሞ ያው ግልጽ ነው። ኦኬ፣ በፓርት 6 እንገናኛለን። አመሰግናለሁ።